አብየ ዘገብረ እግዚአብሔር ላዕለ ግብጽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ስዩማን ፍጹም እንግዳ በኢትዮጵያ ኦርቶዶክስ ተዋሕዶ ጠቅላይ ቤተ ክህነት በሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅና የሰው ኃይል አስተዳደር ክፍል ዋና ኃላፊ፣ ክቡር ሊቀ ትጉሃን ቀሲስ አስቻለው ፍቅሬ የአፄ ዘርዓ ያዕቆብና እቴጌ ጣይቱ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ገነት ቀሲስ ኃይሌ አየለ የሁለቱም አድባራት ዋና አስተዳዳሪ፣ የጉባኤ ቤቱ መምህራን፣ ደቀ መዛሙርት፣ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ አባቶች፣ ካህናት፣ ልኡካነ ምስጢር፣ ወንድሞች ዲያቆናት፣ ምእመናት፣ አባቶችና እናቶች፣ ወጣት ወንድሞችና እህቶች፣ ሕፃናትን ጨምሮ በየስማችሁ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። በማለዳ በቤተ መቅደሱ ተገኝተን አምላካችን እግዚአብሔር ሊባርከን ከቅርብም ከሩቅም ተሰብስበን በዚህ ታሪካዊ ቦታና ታሪካዊ ዕለት እንድንባረክ የፈቀደና የሰበሰበን የአባቶቻችን አምላክ እኛም አምላክ ቅዱስ እግዚአብሔር ስለማያልቅ መልካም ስጦታው ስሙ በባህሪው ምስጉን ነውና በአንደበታችን የተመሰገነ ይሁን። አመስግኑት እግዚአብሔር። እመቤታችን ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም የእናትነት ፍቅሯን በልባችን ጣዕሟን በአንደበታችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም ሞልቶ ይጻፍልን። እመቤታችንን አመስግኗት። የቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በተለይም በዛሬው ዕለት ለመሰብሰባችን ምክንያት የሆነን የገናናው መልአክ የሊቀ መላእክት ቅዱስ ሚካኤል ምልጃና ጸሎት ከሁላችን ጋር ይሁን። አመስግኑት ታላቁን መልአክ ስለተመሰገነ ይሁን። ወርእዩ እስራኤል እደ አብየ ዘገብረ እግዚአብሔር ላዕለ ግብጽ፣ ታላቂቱን እጅ አዩ። የተወደዳችሁ የእግዚአብሔር ቤተሰቦች አምላካችን እግዚአብሔር በቅዱስ መንፈሱ ሁላችንንም አግዞን ማስተዋልን ሰጥቶን ለኔ ለአገልጋዩ ደግሞ የተቀላጠፈና የቀና አንደበትን ሰጥቶ ቃሉን ወደ እናንተ እንዳደርስ እናንተም ደግሞ የተከፈተ ማንነት ወይም ልቡና እግዚአብሔር ለእያንዳንዳችን አድሎን ቃሉን ሰምተን በሕይወት እንድንኖርበት አምላካችን እግዚአብሔር ይፍቀድልን። አመስግኑ እግዚአብሔርን። የእግዚአብሔር ልጆችና ወዳጆች ታላቂቱን እጅ አዩ ብላችሁ ሁላችሁም በያላችሁበት ድምፃችሁን ከፍ አድርጋችሁ ይህን ኃይለ ቃል አንድ ጊዜ ትጠራላችሁ። ታላቂቱን እጅ አዩ። ሁላችሁም በሉ ምእመናን። አይሰማም ምእመናን፣ ቃሉን ተናገሩ። የእግዚአብሔር ቃል ነው። ታላቂቱን እጅ አዩ። አንድ ጊዜ የጠራሁት አጭር ቃል ስለሆነ ነው ምእመናን፣ እንግባባለን። ይህንን ኃይለ ቃል ኦሪት ዘጸአት በተሰኘው ከአምስቱ ክፍሎች በሙሴ ሕግ ሁለተኛው የመውጣት ታሪክን የሚነግረን 14ኛው ምዕራፍ ከቁጥር 31 ላይ መጨረሻ አካባቢ ማለት ነው እናገኘዋለን። በ14ኛው ምዕራፍ የመጨረሻ ቁጥር ወይም ክፍል ላይ ታላቂቱን እጅ አዩ ብሎ አምላካችን እግዚአብሔር ያደረገውን ገቢረ ተአምር ሙሴ እንደዘገበልን እንመለከታለን።
እንደሚታወቀው የዛሬው በዓል ታሪኩ ሰፊ የሆነ ችግረኞችና ምስኪኖች በመከራ ውስጥ ያሉ የተጎበኙበት የእግዚአብሔር ክንድ ተዘርግቶ ለምስኪኖች ወይም ደግሞ ለወገኖቹ የተገለጠበት ኃይለኛ ነኝ፣ ብርቱ ነኝ፣ ዝና አለኝ፣ ስልጣን አለኝ፣ ክንድ አለኝ፣ አቅም አለኝ ያለው ኃይል የተዋረደበት የእግዚአብሔር ክብር የተገለጠበት እግዚአብሔር ወዳጆቹን ከጠላት ያስመለጠበትን ታላቅ በዓል በገናናው መልአክ ቅዱስ ሚካኤል አማካኝነት የተከናወነ ስለመሆኑ እንማራለን። አመስግኑት እግዚአብሔርን በቅዱሳኑ ዘንድ። እንደነገርኳችሁ ኦሪት ዘጸአት የመውጣት ክፍል ያለው ሐሳብ የሚተነተንበት ዘጸአት ማለት መውጣት ማለት ነው። ከየት ከተባለ ከመከራው ሀገር፣ ከባዕድ ሀገር፣ ከጠላት ሀገር፣ ከጨለማው ስፍራ፣ ከጣዖቱ መንደር ግብፅ ተጠቅልሎ ሲጠራ ግብፅ ከተሰኘችው አካባቢ ወይም ደግሞ ስፍራ ለቆ መውጣት ያንን የሚያወሳ ታሪክ ያለው ክፍል ኦሪት ዘጸአት ይባላል ባጭሩ። ከሰባተኛው ምዕራፍ ጀምሮ ስንመለከት የዛሬውን በዓል በሰፊው ጠቅልሎ ለመረዳት የሚያስችለውን ሐሳብ እናገኛለን። ኦሪት ዘጸአት ከምዕራፍ 7 እስከ 14ኛው ምዕራፍ ቁጥር መጨረሻ አካባቢ ድረስ የዛሬው በዓል በሰፊው በቅደም ተከተል እግዚአብሔር ድንቅ ሥራውን እንዴት እንዳከናወነ በቅዱሳኑ አማካኝነት፣ በቅዱሳን መላእክት አማካኝነት፣ በቅዱሳን ሰዎች አማካኝነት ክፉዎችም ደግሞ ሲሞግቱ፣ አስማተኞች ሲነሱ፣ ሙሴንና ወንድሙ ካህኑ አሮን ሲሞግቱ በሙሴና በአሮን ዘንድ ያለውን በእኛ ዘንድ ወይም በእኛ እጅ አለ ብለው የግብፅ አስማተኞች፣ የግብፅ ምናምንቴዎች፣ የግብፅ ኮተታሞች በእግዚአብሔር ወዳጆች ፊት ሲገዳደሯቸው እንደነበረ ያደረጉትን ሁሉ በእግዚአብሔር ፈቃድ ሙሴና አሮን እኛም እናደርገዋለን፣ እኛም እንችለዋለን፣ እኛም ይህንን የመጣውን ጋሬጣ መቀልበስ እንችላለን። ሙሴና አሮን በከንቱ ይደክማሉ፣ እኛ ለአንተ ለንጉሡ ለፈርዖን አለን። ምንም አይነት መከራ ቢመጣ እየረገጥ እየገዛ እያንገላታ ልታኖረው የምንችለውን ይህን ደካማ ሕዝብ እስራኤልን ማለት ነው ይኖራል። እየተገዛ አይወጣም። አንተ ብቻ በርታ፣ በአቋምህ በስልጣንህ ከስርህ አለን እያሉ እየመከሩ ልቡ እንዲጸና ልቡ እንዲደነድን እንዳደረጉት እንመለከታለን። አምላካችን እግዚአብሔር ያሰበው፣ አምላካችን እግዚአብሔር አስቀድሞ የወሰነው፣ አምላካችን እግዚአብሔር ይሆናል ይሁን ያለው ያ በጊዜው ይሆናልና ያ ሁሉ ዛሬ በፈቃዱ ተከናውኗል። ክብር ለታላቁ አምላካችን እግዚአብሔር ይሁን። እስራኤላውያን በግብፅ ምድር 430 ዘመን አስቆጥረዋል። በመኖር በባርነት ኑሮ በመኖር በመገዛት በመንገላታት በመንከራተት በመቅበዝበዝ ነፃነትን እየናፈቁ በራሳቸው ፈቃድ መኖር ሳይችሉ በሰው ፈቃድ መኖር ወገኖቼ ከባድ ነው። በሰው ሐሳብ መመራት ከባድ ነው። የራስን ጊዜና የራስን ፍላጎት ማከናወን አይቻልም። ለእግዚአብሔርም ለራሱም ያሰው መኖር አይችልም። የሚኖረው ፈቃዱን ለተቆጣጠረው አካል ብቻ ነው። ያም ደግሞ ወገኖቼ ፈርዖን ነበረ። የእርሱን ሐሳብ፣ የእርሱን ፈቃድ፣ የእርሱን ጊዜ ብቻ ወስኖ እንዲያከናውኑ የወደደውን በእስራኤላውያን ዘንድ ያደርግ ነበረ። 430 ዘመን ቀላል እንዳይመስላችሁ ሩቅ ነው። ወይም ደግሞ ዓመታቱ ረጅም ናቸው። ዓመታቱ ቀላል ወይም አጭር የሚባሉ አይደሉም። ብዙ ዓመት በግብፅ እስራኤላውያን ከተስፋይቱ ምድር በሰሩት ክፉ ሥራ ወይም ደግሞ ሊፈጸም የሚገባው ነገር እንዲፈጸም
ወደዚያ እንዲወርዱ ከሆነ በኋላ በወንድማቸው ብዙዎቹ እንዲሁም በልጃቸው በጻድቁ ዮሴፍ አማካኝነት ከወረዱ በኋላ መከራን ሁሉ በደረጃ እያፈራረቁ ወዳጆቼ አስተናግደዋል። የቀራቸው ነገር የለም። በግብፅ ምድር ላይ ሁሉንም በጸጋ አከናውነዋል። በእርግጥ በጸጋ ባይቀበሉትም በግዴታ ይቀበሉት ነበረ። ምን ያመጣሉ? ተገዦች ናቸው፣ ተንከራተቾች ናቸው፣ እንግዶች ናቸው፣ ወይም መጻተኞች ናቸው። እንደ ልጅ ሳይሆን እንደ ባሪያ ነበረ የሚኖሩት ወገኖች። የእግዚአብሔር ሕዝብ እስራኤል ወይም ደግሞ የያዕቆብ ዘር ማለት ነው። ከአብርሃም ይስሐቅ የወጣው ያ ቅዱስ ሕዝብ አገሩን የተስፋይቱን ከተማ ከለቀቀ በኋላ ተስፋ አልባ ሆኖ ይኖር ነበረ። እግዚአብሔር ለቀደምት አባቶች በገባው ቃል ኪዳን መሰረት በተለይም ለአንዱ አባታችን አዳም የሰጠው የተስፋ ቃል ስላለ ሁሉንም በዚያ ልክና መጠን መድኃኔ ዓለም ኢየሱስ ክርስቶስ ዘመኑ ሲፈጸም ወደዚህ ዓለም መጥቶ ሁላችንን ሊያድነን ከዘላለማዊ የባርነት ሕይወት ወደ ልጅነት ሕይወት ታሪካችንን ቀይሮ በቤቱ በቤተ መቅደሱ ወዳጆቹና ልጆቹ አድርጎ ሊያቆመን ያ ጊዜ እስኪደርስ ድረስ እዚህ ጋም አይነተኛ ምሳሌ ነበር። ወደ ተስፋይቱ መቅደስ፣ ወደ ተስፋይቱ ምድር፣ ወደ ተስፋይቱ መኖሪያ ሊወጡ ጊዜው ገና ስለነበረ በባርነት ሕይወት ቆዩ። አዳም የቃል ኪዳኑ ጊዜ እስኪፈጸም ድረስ በዚያ በባርነት በሲኦል በጠላት ዲያብሎስ እየተቀጠቀጠ እየተረገጠ እየተቅበዘበዘ ይኖር ስለነበረ ማለት ነው። ጊዜው ደረሰና እንዲወጡ እግዚአብሔር ፈቀደ። ወዳጆቼ እኛም አምላካችን እግዚአብሔርን በአንድም በሌላም አውቀንም ሳናውቅም አስተውለንም ሳናስተውልም አሳዝነነውና በድለነው በጨለምተኝነት ማንነትና በጨለማ ሕይወት የምንኖር ከሆነ በቃ ከዚያ ውጣ እያለ እንደሚጠራን አስተውሉ። ክብር ለእግዚአብሔር ይሁን። የሚጠራን አባት ከኛ ጋር ነውና እስራኤል ይውጣ አለ። ሕዝቤን ልቀቅ፣ ያገለግለኝ ዘንድ ሕዝቤን ልቀቅ፣ ሕዝቤ ይውጣ፣ ሕዝቤ ወደ እኔ ይውጣ ይምጣ። ያንተ አይደለም፣ ሕዝቡ የኔ ነው። ያንተ ወገን አይደለም፣ ያንተ ዘር አይደለም። አንተ የኔ አይደለህም፣ በእኔ ፈቃድና መንገድ የምትመላለስ አይደለህምና ልብህን ያጸና ልብህን በቃሌ ያልሰበርህ ነገር ግን ለፈቃድህ ለፈቃድህ እነሆ አንተነትህ የተሰበረ ነውና። ስንቶቻችንን ለእግዚአብሔር ልባችንን የሰጠን ልባችንን ለእግዚአብሔር ያስገዛን እግዚአብሔር በእኛነታችን ላይ እንዲሰራ ልበናው በራችንን የከፈትን ወዳጆቼ እግዚአብሔር ልጆች ስንቶቻችንን? እያንዳንዳችንን እግዚአብሔር ያውቃል። ራሳችንን እናውቃለን። አዎ ሕዝቤን ልቀቅ፣ ያገለግለኝ ዘንድ ያመልከኝ ዘንድ ወደ እኔ ይቀርብና እኔን ያገለግል ዘንድ ከእኔ ጋር ይኖር ዘንድ ክብሬ ይገለጥ ዘንድ ሕዝቤን ልቀቅ፣ አልለቅም አለ። ከዚህ በኋላ በየደረጃ መከራ መጣ፣ መቅሰፍት መጣ። አዎ ልዩ ልዩ መቅሰፍት ነው በግብፅ በፈርዖንና በተከታዮቹ በፈርዖናውያን ላይ የወረደው የተፈራረቀው በምድሪቱ ላይ የተገለባበጠው ከባድ መቅሰፍት ነው ወገኖቼ። የጨለማ መቅሰፍት መጥቷል። የማይነጋ ጨለማ ለ3 ቀን ጨለማ፣ ድቅድቅ ጨለማ፣ አንዱ ለአንዱ የማይተያይበት ወዴትም መንቀሳቀስ የማይችልበት ሰው ሰራሽም ብርሃን የሆነ ነገር ያን ጨለማ ማራቅ ወይም ሰንጥቆ ማሳየት የማይችል ከባድ ጨለማ። መጽሐፍ ቅዱስ ይህን ጨለማ ድቅድቅ ይለዋል። ቅዱስ ጴጥሮስ በአዲስ ኪዳን ከዛ ከማይነጋው የኃጢአት ጨለማ ታሪካችንን ሲቀይር ከጨለማው አገዛዝ ከድቅድቅ ጨለማ ወደሚደነቀው ብርሃን አሸጋገረን ሲል
የአምላካችን የመድኃኔ ዓለም ኢየሱስ ክርስቶስን በሕይወታችን ያደረገውን የብርሃን ሕይወት የሰጠንን ከፍታ የሰጠንን ጸጋ ያገኘንበትን ከፍታ ሲገልጽ ድቅድቁን ጨለማ አጥፍቶ የሚደነቅ ብርሃንን አሳየን ይላል። ክብር ለእግዚአብሔር ይሁን።